አይስጥልኝ እንደምን አመሻችሁ። በቅድሚያ ማርስተ ዜናዎቹን አሰማለሁ። የኢትዮጵያ ትምህርት ሚኒስቴር የሁለተኛ ደረጃ ትምህርት ቤቶችን ለአንድ ሳምንት በመዝጋት ተማሪዎችና መምህራን በምርት ስብሰባ ላይ እንዲሰማሩ በሚል ያወጣው መግለጫ በአንዳንድ የውጭ ሚዲያዎች ከአውድ ውጭ በተሳሳተ መንገድ መዘገቡን የኢትዮጵያ መንግስት በጥብቅ አወገዘ። በአማራ ክልል እየተካሄደ ባለው ጦርነት በሚሊዮኖች የሚቆጠር ሕዝብ መፈናቀሉን ነፃ የወጡ አካባቢዎችም የተዘረፉና የወደሙ በመሆኑ አሁንም መላው ሕዝብ የእርዳታ እጁን ለነዚህ ወገኖች እንዲዘረጋ ተጠየቀ። በሺዎች የሚቆጠሩ ሱዳናውያን መዲና ካርቱም ላይ በወታደራዊ ቁጥጥር ስር የሚገኘውን መንግስት በመቃወም ዳግም ዛሬ ለተቃውሞ አደባባይ ወጡ። ሰልፈኞቹ ወታደራዊ አገዛዝ በቃን ብለዋል። ዜናው በዝርዝር የኢትዮጵያ ትምህርት ሚኒስቴር የሁለተኛ ደረጃ ትምህርት ቤቶችን ለአንድ ሳምንት በመዝጋት ተማሪዎችና መምህራን በምርት ስብሰባ ላይ እንዲሰማሩ በሚል ባለፈው ሳምንት ሐሙስ የሰጠውን መግለጫ ከአውድ ውጪ በመተርጎም ተማሪዎች ወደ ጦር ይዘምታሉ በሚል በውጪ ሚዲያዎች መዘገቡን የኢትዮጵያ መንግስት በጥብቅ አወገዘ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ዛሬ ለምርት ስብሰባና ለተለያዩ የበጎ አድራጎት ተግባራት እንዲሰማሩ በሚል በአበበ ቢቂላ ስታዲየም ሽኝት በተደረገበት መድረክ ተገኝተው ንግግር ሲያደርጉ የተማሪዎቹ ዘመቻ ዓላማ ኢኮኖሚውን ከውድቀት መታደግ ነው ብለዋል። ሁሉ ጊዜ ስለ ኢትዮጵያ የሐሰት ዘገባን በመዘገብ ኢትዮጵያ ላይ የስም ማጠልሸት እንጂ ሌላ ተግባር የሌላቸው ሐሰተኛ ሚዲያዎችና የነሱ ከጀርባ ጋላቢ የሆኑ አካላት ተማሪዎቻችን የተቀደሰ ስራ ለመስራት በተዘጋጁና በተነሳሱበት ወቅት ተማሪዎችን ትምህርት ቤት አዘግተው ሊያዘምቱ ነው ብለው የነሱን ውሸታምነት እያጋለጥን እኛ ግን በጽናት የተነሳንለትን ዓላማ ከግብ ለማድረስ ነው። ኢትዮጵያን አሁን የገጠማት ፈተና የበለጠ እንድንሰራ ይገፋፋናል ያሉት ከንቲባ አዳነች አቤቤ በጦር ግንባር የሚዘምትላችሁ ሰራዊትና መሪ አላችሁ፣ እናንተ አትዘምቱም ሲሉም ተማሪዎቹን ማበረታታቸውን ወኪላችን ስዩም ጌቱ ከአዲስ አበባ ዘግቧል። በሌላ በኩል የመንግስት ጥምር ጦርን በመምራት ላይ የሚገኙት ጠቅላይ ሚኒስትር አብይ አህመድ በማህበራዊ መገናኛ ገጻቸው ባጋሩት መልእክት አርሶ አደር ማህበረሰባችንን በመኸር ስብሰባ ለመደገፍ በዚህ ሳምንት ለተሰማራችሁ የሁለተኛ ደረጃ ተማሪዎችና አስተማሪዎች አድናቆቴ ይድረሳችሁ፣ እንደ አገር በአንድነት ሆነን በጽናት ጉዟችንን እንቀጥላለን ሲሉ መልእክት አስተላልፈዋል። በአማራ ክልል እየተካሄደ ያለውን ጦርነት በገንዘብ ለመደገፍ የሚደረገው ጥረት ተጠናክሮ መቀጠሉን የአማራ ክልል ምክር ቤት አስታወቀ። የክልሉ ምክር ቤት ምክትል አፈጉባኤና የጥሬ ገንዘብ ሰብሳቢ ኮሚቴ አቶ አማረ ሰጤ በአማራ ክልል እየተካሄደ ያለው ጦርነት ከፍተኛ ወጪ በህብረተሰቡ ብሎም በመንግስት እየተሸፈነ መሆኑን ተናግረዋል። በጦርነቱ በሚሊዮኖች የሚቆጠር ህዝብ መፈናቀሉን፣ ነፃ የወጡ አካባቢዎችም የተዘረፉና የወደሙ በመሆኑም አሁን መላው ህዝብ የእርዳታ እጁን ለነዚህ ወገኖች እንዲዘረጋ አቶ አማረ ጠይቀዋል። 1.2 ሚሊዮን በላይ ህዝብ ተፈናቅሏል። ከዚህ በፊት በተለያየ እንግዲህ የተፈናቀለ ደግሞ ከ900 ሺህ በላይ የነበረ አለ። ቆየት በአጠቃላይ ወደ 2.1 ሚሊዮን ህዝብ የተፈናቀለ አለ። ይሄን ህዝብ ከ7 ሚሊዮን በላይ ህዝብ ተወሮ የነበረበት ነው። አሁን እየቀነሰ ነው። እነዚህ አካባቢዎች ከወረራ ነፃ እየሆኑ ይመጣሉ። ይሄንም በዋነኛነት የክልሉ መንግስት እና ከፌደራል መንግስት ጋር ሆኖ በተሻለ መንገድ አጠናክሮ ድጋፍ እንዲደረግ በማድረግ ከፍተኛ ርብርብ እየተደረገ ነው። ዘገባውን የላከልን የባህር ዳር ወኪላችን አለምነው መኮንን ነው። በሺዎች የሚቆጠሩ ሱዳናውያን መዲና ካርቱም ላይ በወታደራዊ ቁጥጥር ስር የሚገኘውን መንግስት በመቃወም ዳግም ዛሬም ለተቃውሞ አደባባይ ወጡ። ፖሊስ ሰልፈኞቹን ለመበተን አስለቃሽ ጢስ መጠቀሙን የፈረንሳዊ የዜና አገልግሎት አዣንስ ፍራንስ ፕሬስ ዘግቧል። ከተለያዩ የመዲናዋ ክፍሎች እና ከካርቱም ውጭ ካሉ ቀበሌዎች ወደ መዲና ካርቱም እምብርት ለተቃውሞ የተመሙት ሰልፈኞች ወታደራዊ አገዛዝ በቃን፣ ሰራዊቱ ሊከዳ ይችላል፣ መንገዳችን
ህዝባችን ግን አይከዳንም ሲሉ መፈክር ማሰማታቸው ተዘግቧል። በሌላ የሱዳን ዜና በሚቀጥለው ዓመት 30 በመቶ የሱዳን ህዝብ ሰብአዊ እርዳታ ፈላጊ ነው ሲል የተባበሩት መንግስታት ድርጅት አስጠነቀቀ። በሱዳን የእርዳታ ፈላጊው መጠን በ10 ዓመታት ውስጥ ከፍተኛው መሆኑንም ድርጅቱ ገልጿል። የመንግስታቱ ድርጅት ዛሬ ይፋ ባደረገው መግለጫ በዓለም ድሃ ከሚባሉት ሀገር አንዷ ለሆነችው ለሱዳን ይህንን ያህል እርዳታ አስፈላጊ የሆነው በሀገሪቱ የሚታየው የኢኮኖሚ ቀውስ፣ የኮሮና ወረርሽኝ፣ የጎርፍ አደጋና በሽታ እንዲሁም በሚሊዮን የሚቆጠሩ ስደተኞችና ተፈናቃዮች በመኖራቸው ነው ተብሏል። 47.9 ሚሊዮን ከሚሆነው የሱዳን ህዝብ መካከል ስደተኞችን ጨምሮ 14.3 ሚሊዮን ህዝብ ከሁለት ሳምንት በኋላ በሚገባው በጎርጎሮሳዊው 2022 ዓመት ሰብአዊ እርዳታ ያስፈልገዋል ሲል የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ቢሮ ኦቻ አስታውቋል። ይህ ቁጥር በዚህ ዓመት ከነበረው እርዳታ ፈላጊ ቁጥር ጋር ሲነጻጸር የመጪው ዓመት በ800 ሺህ እንደሚበልጥ የመንግስታቱ ድርጅት ዘገባ ያሳያል። በሱዳን እርዳታን ከሚሹት ሰዎች መካከል አብዛኞቹ ሴቶችና ህጻናት መሆናቸውም ተመልክቷል። በሌላ በኩል ሱዳን ወደ 1.2 ሚሊዮን የሚጠጉ ስደተኞችና ጥገኝነት ጥያቄዎች ያስጠለለች ሀገር መሆኗም ተጠቅሷል። 68 በመቶ ያህሉ በሱዳን የሚገኘው ስደተኛ በጎርጎሮሳውያኑ 2011 ዓ.ም በደቡብ ሱዳን ከተቀሰቀሰው ጦርነት በኋላ ወደ ሱዳን የገቡ የደቡብ ሱዳን ስደተኞች ናቸው ተብሏል። ባለፈው ቅዳሜ በጋምቢያ በተካሄደው ፕሬዝዳንታዊ ምርጫ በስልጣን ላይ ያሉት ፕሬዝዳንት አዳማ ባሮ በከፍተኛ ውጤት ለሁለተኛ ዘመነ ስልጣን አሸነፉ። መዲና ባንጁል የሚገኘው የሀገሪቱ የምርጫ ቦርድ እንዳስታወቀው አዳማ ባሮ ምርጫውን ከ53 በመቶ በላይ ድምፅ በማግኘት በከፍተኛ ውጤት አሸንፈዋል። ከተቀናቃኝ ፓርቲ በእጩነት የቀረቡት አሲኦ ዳርቦ ከ28 በመቶ በታች ድምፅ በማግኘት ነው በምርጫው በሁለተኛ ደረጃ ስማቸው የተቀመጠው። ባለፉት 4 ዓመታት ጭላንጭል ዲሞክራሲ በታየባት በምዕራብ አፍሪቃዊቷ ትንሽ ሀገር በጋምቢያ የተካሄደው ምርጫ ፈታኝ እንደነበረም ተዘግቧል። በጋምቢያ ግማሽ ያህሉ ህዝብ ማለትም 960 ሺህ መራጮች ድምፅ ለመስጠት ብቁ በሆኑበት በዚህ ምርጫ የወቅቱ ፕሬዝዳንት አዳማ ባሮን ጨምሮ 6 ለፕሬዝዳንት እጩነት ቀርበው ነበረ። ተቃዋሚ እጩዎች የአዳማ ባሮን አሸናፊነት አልተቀበሉም። የኮሮና ወረርሽኝ የዓለምን ኢኮኖሚ ቢያደናቅፍም ቅሉ በዓለም የተለያዩ ሀገራት የሚገኙ የጦር መሳሪያ አምራች ኢንዱስትሪዎች የመሳሪያ ሽያጫቸውን ማሳደግ መቀጠላቸው ተነገረ። መቀመጫውን ስቶክሆልም ስዊድን ያደረገው ዓለም አቀፉ የሰላም ምርምር ተቋም በምህፃሩ ሲፕሪ ዛሬ ባወጣው ዘገባ እንደሚያሳየው በጎርጎሮሳዊው 2020 ዓ.ም በዓለማችን ከፍተኛ የሆኑ 100 የጦር መሳሪያ ኩባንያዎች $531 ቢሊዮን የሚያወጣ ከባድ የጦር መሳሪያና ለወታደራዊ አገልግሎት የሚውሉ ቁሳቁሶችን ሸጠዋል። ዩናይትድ ስቴትስ በዓለም አቀፍ የጦር መሳሪያ ገበያ ንግድ በርካታ የጦር መሳሪያን በመሸጥ በዓለማችን አንበሳውን ድርሻ ይዛ መቀጠሏም ተዘግቧል። በዓለም አቀፉ የሰላም ምርምር ተቋም ጥናት መሰረት ባለፈው የጎርጎሮሳውያን ዓመት ዩናይትድ ስቴትስ $285 ቢሊዮን የሚያወጣ የጦር መሳሪያን ለሌሎች ሀገራት ትሸጣለች። ከዩናይትድ ስቴትስ ቀጥሎ በጦር መሳሪያ ንግድ በዓለማችን ብዙ ገንዘብ ያስገባችው ሀገር ቻይና መሆኗም ተገልጿል። ከስልጣን የተወገዱት የማይናመር ጠቅላይ ሚኒስትር ኦንግ ሳን ሱቺ የ4 ዓመት እስራት ተፈረደባቸው። የማይናመር የወታደራዊ ጁንታ ቃል አቀባይ ዛሬ ይፋ እንዳደረገው ኦንግ ሳን ሱቺ ህዝቡን ለአመፅ በማነሳሳትና የኮሮና መስፈርቶችን በመጣስ ጥፋተኛ መሆናቸው ተነግሯል። እንደ ኦንግ ሳን ሱቺ ሁሉ ስልጣን የተነፈጉት የቀድሞ የማይናመር ፕሬዝዳንት በተመሳሳይ ክስ የ4 ዓመት እስራት ተፈርዶባቸዋል። በማይናመር ልዩ ፍርድ ቤት ዛሬ በተካሄደው በዚህ ችሎት ላይ ጋዜጠኞች እንዲገቡ አልተፈቀደላቸውም ነበር። ካለፈው የካቲት ወር ጀምሮ በቁም እስር ላይ የሚገኙት የሰላም ኖቤል ተሸላሚዋ ኦንግ ሳን ሱቺ በማይናመር በተካሄደው ወታደራዊ መፈንቅለ መንግስት
ከስልጣን መውረዳቸውና ብዙ ክስ እንደተመሰረተባቸው ይታወቃል። ከዶቼ ቬለ የሚሰራጨውን የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ ነው። የኢትዮጵያ ትምህርት ሚኒስቴር የሁለተኛ ደረጃ ትምህርት ቤቶች ለአንድ ሳምንት በመዝጋት ተማሪዎችና መምህራን በምርት ስብሰባ ላይ እንዲሰማሩ በሚል ያወጣው መግለጫ በአንዳንድ የውጭ ሚዲያዎች ከአውድ ውጪ በተሳሳተ መንገድ መዘገቡን የኢትዮጵያ መንግስት በጥብቅ አወገዘ። በአማራ ክልል እየተካሄደ ባለው ጦርነት በሚሊዮኖች የሚቆጠር ሕዝብ መፈናቀሉን፣ ነፃ የወጡ አካባቢዎችም የተዘረፉና የወደሙ በመሆኑ አሁንም መላው ሕዝብ የእርዳታ እጁን ለነዚህ ወገኖች እንዲዘረጋ ተጠየቀ። በሺዎች የሚቆጠሩ ሱዳናውያን መዲና ካርቱም ላይ በወታደራዊ ቁጥጥር ስር የሚገኘውን መንግስት በመቃወም ዳግም ዛሬ ለተቃውሞ አደባባይ ወጡ። ዜናው